ለልዬ እንዴት ነሽ? በይ እንዴት ናችሁ? ሰላም የኔ ቤተሰቦች እንዴት ናችሁ? ዛሬ ለሊን ይዤላችሁ መጥቻለሁ። ላፋጣት አይደለም እሷ ነች የቀረችኝ። እና እንዴት ነሽ? አለሁልሽ። እንዴት ነሽ? ስራ እንዴት ነው? ቆንጆ ነው። አንድ ላይ እየሆንን አንድ ላይ እየኖርን ስጠይቂ ጥያቄ ስጠይቅሽ እኔ ለቤተሰብ ብዬ ከባድ ነው። ቤተሰብ ማወቅ አለበት ብዬ ነው። እና አንዳንድ ጥያቄዎች ልጠይቅሽ እያሰብኩ ነው። ምን ትያለሽ? አንቺ እኔ ልጠይቂ? ታውቂያቸዋለሽ እኮ የምታውቂው መልስ ነው። የከነከነኝ ነገር አለ በጓደኝነታችን መሀል ልትይ ነው። በጣም የከነከነኝ ነገር አለ። ቤተሰብ የሆነ የማላውቀው ነገር ያለ እየመሰለኝ ነው። ጠይቂልን ያለኝ ሰው አለ። ጠይቂልን ያለኝ ሰው አለ። እና በአደባባይ ነው የምትጠይቂኝ? በአደባባይ ነው የምጠይቅሽ። የዘመኑ እንትን። እሺ ከዛስ? ከዛ በፊት ግን ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ምን መሰለሽ ጥያቄው እኔ የማላውቀው ነገር ብትሰማ ይደብራታል፣ ብትሰማ ትቆጣኛለች፣ ይሄ ነገር ማድረግ አልነበረብኝም ምናምን የምትዩ ነገር ለእኔ ያልነገርሽ ነገር አለ? አይነውሃሽ ይነግረኛል አለ። ኧረ በስመ አብ! ኧረ የለም። ምን አለ? ምንድን ነው ያለው? መኖር አለበት አለ ተብዬ ነው ጥቆማ ደርሶ ነው የመጣሁት። ንገሪኝና ላረጋግጥልሽ አይሻልም? አይ እሺ ቢኖርስ ድንገት? ችግር የለውም። እዚህ ጋር አንገትሽን እልሻለሁ። አለቀ በቃ። እያሰብሽ ነው አይደል? አይ አንደኛ ነገር እንደዋሸሽ በምን አወቅሽ? ሲቀጥል ለዋሸሽ አልዋሸሽ እርግጠኛ ስትይኝ እንዲጠየቅሽኝ እያያችሁ ነው አይደለም? ብዙ ያልነገረችኝ ነገር አለ ማለት ነው። እየተጠራጠረች ነው። በጭራሽ። ያው እንግዲህ እሺ ብነግርሽስ? ያው እንደምታውቂው ነው። ላይፍሽን ነው። እናቴ ናት እቺ ጓደኛ ብቻ አይደለችም። ቤተሰብ እንደዚህ አይነት ጥያቄዎችን እንድጠይቅላችሁ የምትፈልጉትን ሰው የምጠይቃቸውንም ጥያቄዎች ከስር ጻፉልኝ። የዚህን ጥያቄ መልስም በቀጣይ በሌላ ቪዲዮ እመጣላችኋለሁ። ዛሬ የመጣሁበት ዋነኛ ምክንያት ሰብስክራይብ 14000 ገብተናል። ላመሰግናችሁ ነው የመጣሁት የኔ ውዶች። በጣም አመሰግናለሁ። ከዚህ በላይ ደግሞ እንደምታግዙኝ እንደምታበረታቱኝ በደንብ አውቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር እያደረጋችሁ በሌላ ቪዲዮ ጠብቁኝ። እወዳችኋለሁ። እንወዳችኋለን ቤተሰብ። በጣም እናመሰግናለን ለሰጣችሁን ክብር፣ ለሰጣችሁን ፍቅር የእውነት በጣም ከልብ አድርገን እናመሰግናለን። እግዚአብሔር ያክብራችሁ። ክበሩልኝ የኔ ውዶች። እወዳችኋለሁ። ቻው